የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ዋና ዳይሬክተር አቶ አበበ ከበደ እንደገለጹት ተቋሙ በክልሉ በሁሉም መዋቅሮች ማንነቱ የሚታወቅ ኢትዮጵያዊ ዜጋን ከመፍጠር አንጻር ዘርፈ ብዙ የወሳኝ ኩነት ተግባራትን እያከናወነ ይገኛል። ከዚህ ቀደም 35 ከመቶ ብቻ ከሚታቀደው ወደ 80 ከመቶ በማሳደግ በ2018 የበጀት ዓመት የሚከሰቱ ኩነቶች በየደረጃው መጠኑን ከፍ በማድረግ እየተሰራ መሆኑን ጠቁመው በዚህም የተሻለ ውጤት መመዝገቡን አመላክተዋል። በበጀት ዓመቱ ወደ 216217 ኩነቶችን ለመመዝገብ ታቅዶ ኩነቶቹን ወቅታዊ ነባርና የዘገየ በሚል በ3 ደረጃዎች በመመደብ 155562 ኩነቶችን ማስመዝገብ መቻሉን ገልጸዋል። ለዚህ ስኬትም የታችኛው መዋቅርን ጨምሮ በየደረጃው ያሉ ባለድርሻ አካላት አበርክቶ የላቀ መሆኑን ተናግረዋል። በዘርፉ በተሰሩ ስራዎች የህብረተሰቡ ግንዛቤ ከጊዜ ወደ ጊዜ እያደገ መምጣቱን የጠቆሙት ዋና ዳይሬክተሩ የአገልግሎቱን ተደራሽነት ለማስፋት በትኩረት እየተሰራ ይገኛል ብለዋል። ይህ አገልግሎት ክፍያዎች መመሪያን በተመለከተም መመሪያው በፌዴራል የኢሚግሬሽንና የዜግነት አገልግሎት ተሻሽሎ አዲስ ደንብ ወጥቶ ወደ ተግባር መገባቱን አመላክተዋል። ደንብ ቁጥር 587/2016 በፌዴራል ኢሚግሬሽንና ዜግነት አገልግሎት የተዘጋጀ ደንብ ነው። ይሄ ደንብ በሚኒስትሮች ምክር ቤት የካቲት 17 2018 ላይ ጸድቆ ወደ ተግባር ተገብቷል። ይሄ የጸደቀው ደንብ በሚኒስትሮች ምክር ቤት የጸደቀው ደንብ በሁሉም ክልሎች ወጥ የሆነ የአገልግሎት ክፍያ አሰራር ተግባራዊ የሚያደርግ ነው። ያው ቀድሞ በተለያዩ ክልሎች የተለያየ የክፍያ አሰራር ነው የነበረው። ኤጀንሲው በአምስቱ የሲቪል ምዝገባ አይነቶች በሞት፣ በልደት፣ ጋብቻ፣ ፍቺና ጉድፈቻም በአጽንኦት እንደሚሰራ በመግለጽ ሁሉም የምዝገባ አይነቶች ወቅታዊ ሲሆኑ የገንዘብ ክፍያ የማይጠይቅ መሆኑን ተናግረዋል። ሁሉም ኩነቶች ወቅታዊ ሲሆን ነጻ ነው። ለምሳሌ ልደት እስከ 90 ቀን ነው። ልደቱ ከተከሰተ እስከ 90 ቀን በሆስፒታልም በጤና ጣቢያም የተወለዱ ህጻናት ነጻ ነው የሚመዘገቡት። ስለዚህ ሌሎቹ ኩነቶች ሞት እስከ 50 ቀን ባለው፣ ሌሎቹ እስከ 30 ቀን ባለው ጊዜ ውስጥ የሚከሰቱ ኩነቶች ወቅታዊ ናቸው። እነዚህ ወቅታዊ ኩነቶች ቀደም ሲል አነስተኛ ቅድም እንዳነሳሁት በነባሩ ክልል የወጣው የክፍያ መመሪያ ያስቀምጣል፣ ነጻ አይልም። ክፍያው ልዩነት ያለው ነው የነበረው። አሁን ግን ሁሉንም የኩነት አይነቶች ነጻ አድርጓል። ከሐምሌ 20 ጀምሮ ቀበሌ ደረጃ የሚመዘገብ ነባር ወይም ደግሞ የጊዜ ገደቡ ያለፈ የልደት ምዝገባ 500 ነው። እርማት 300 ብር ያስከፍላል። ሌላው ማመሳከር ነው። ማመሳከር 200 ብር ያስከፍላል። ምትክ የነበረው ሰርቲፊኬት በተለያየ ምክንያት ተበላሽቶ ጠፍቶ ሊሆን ይችላል። ይሄ ከሚመለከተው ከህግ አካል ህጋዊ የሆነ ማስረጃ ይዞ ሲቀርቡ ከመዝገብ ታይቶ ምትክ ሌላ ሰርቲፊኬት የሚሰጥበት አግባብ አለ። ስለዚህ ከዚህ አንጻር ለምትክ ምስክር ወረቀት 500 ብር ያስከፍላል ማለት ነው። ሁለተኛ ጋብቻ ነው። ከጋብቻ አኳያ ነባር ጋብቻ 700 ብር ነው። ለእርማት 500፣ ለማመሳከር 400፣ ለምትክ 500። አሳልፎ የመጣው ጋብቻ ነባር ሲሆን ወይም ደግሞ ጊዜ ገደቡ ያለፈ ሲሆን 700፣ እርማት 500፣ ለማመሳከር 400፣ ለምትክ 500። ይሄን በአግባቡ ቀበሌ ላይ እየከፈሉ አገልግሎት የሚያገኙበት ሁኔታ ይኖራል። ሌላው ፍቺ ነው። ፍቺም በተመሳሳይ መልኩ ወቅታዊ ሲሆን ነጻ ነው። ከዛ ውጭ ያለው ነባር 500 ነው። ለእርማት 300፣ ለማመሳከር 200፣ ለምትክ 500 ነው። ጉድፈቻም በዛ ልክ ወቅታዊ ነጻ ነው። ጊዜ ገደቡ ያለፈ 500፣ ለእርማት 300፣ ለማመሳከር 200፣ ለምትክ 500። ሰነድ ማመሳከር በማዕከል የሚከወን ሆኖ ሌሎቹ አገልግሎቶች በቀበሌ ደረጃ ይሰጣሉ ያሉት አቶ አበበም በአንዳንድ አካባቢዎች ሰርቲፊኬት የለም በማለት ዜጎችን የማጉላላት ተግባራት ተገቢነት የሌላቸውና ለተጠያቂነት የሚያበቁ መሆናቸውን ገልጸዋል። ዋና ዳይሬክተሩ አክለውም የውጭ ሀገር ዜጎች ከወቅታዊ ውጭ የሆኑ ኩነቶችን በዶላር እንደሚከፍሉ ጠቁመው የማናቸውም ዜጎች ሰነድ ማመሳከር ላይ የሰነዱ ትክክለኛነት ተረጋግጦ በክልል ወሳኝ ኩነቶች ምዝገባ ኤጀንሲ እንደሚፈጸም ነው የተናገሩት። በነባሩ ክልል በተለይ ከቀበሌ የሚነሳው ሰርቲፊኬት ዞን ላይ ትክክለኛነቱ ተረጋግጦ ከመጣ ክልል ላይ ያለምንም እንግልት ዜጎቻችን ሰርቲፊኬታቸው ወዲያው ተመሳክሮ ወደሚሄዱበት ወደ ፓስፖርት አገልግሎት ወደ ኤምባሲም መሄድ የሚፈልጉበት ሁኔታ ይኖራል በሚል
ክልሉ ውክልና ሰጥቶ ነበር ለዞኖች። ይሄ ውክልና ለተወሰኑ ለ3 ለ4 አመታት ሲሰራ ነበር። ያው ሌሎች ክልሎች ላይ የሌለ ነው። ይሄን ተግባር አሁን ውክልናውን አንስተናል። መጀመሪያም ይሄን ሰርቲፊኬት የማረጋገጥ ስልጣን የክልል ነው። አዋጁ ላይ የተቀመጠውን ነገር ነው ኢምፕሊመንት ማድረግ ያለብን። ያንም የተሰጠው ውክልና ነው። ውክልናው ተረጋግጦ ቀበሌ ላይ የተመዘገበው ሰርቲፊኬት ትክክለኛ ነው አይደለም የሚለውን ነገር ያረጋግጡና ወደ ክልል ይላኩ። ክልሉ ደግሞ ይሄን አረጋግጠው ውጭ ጉዳይ ላይ ናሙና ሰጥተው በናሙናቸው መሰረት ሰዎች ወደሚፈልጉት አገርም የመሄድ እድል ያለው እዚህ ክልል ላይ ናሙናቸው በውጭ ጉዳይ ሰጥቶ እውቅና ያላቸው ባለሙያዎች ፊርማ ሲኖር ብቻ ነው። ስለዚህ ከዚህ አንጻር ይሄም ከአዋጁ አንጻር ስልጣኑ የክልል ስለሆነ ዜጎች ሳይጉላሉ ተገቢውን አገልግሎት በመስጠትና ደንቡን በተከተለ መልኩ የሚፈለገውን አገራዊ የመረጃ ሂደት ማሳለጥ እንዲቻል ባለድርሻ አካላት የድርሻቸውን ሊወጡ እንደሚገባ ዋና ዳይሬክተሩ አቶ አበበም ጥሪያቸውን አስተላልፈዋል።